አየደሞዝ ቀን 30 ነው እዚህ ጋር ያስቀመጥከው የምታነሳው ዋናው እምነትህ ነው የሚያድንህ። አላህም እንዲህ ይላል يثبت الله الذين آمنوا بالقول الثابت ويذل الله الظالمين ويفعل الله ما يشاء እነዛ ያመኑት የሆኑት ትክክለኛ እምነት ያላቸው በምላስ ብቻ ያልሆነ በልብስ ያልሆነ ልባቸው ያመነ የሆኑ ሰዎች መልሳቸውን በትክክል እንዲመልሱ ያደርጋቸዋል ይላል አላህ ተዓላ። መረቡክ ሲባል ረቢ አላህ እንዲል ያበቃል። አው መስቃንኛ ነው ቋንቋ ስልጥኛ ነው ወይ ኦሮምኛ ወይ ማረቅኛ ነው። ነገር ግን መረቡክ ማን ነበር ረብ ጌታ ማን ያበላኛል ያጠጣኛል ስትል ነበረው። ለማን ስታጎበድት ነበር? ሲጨንቅ ወደ ነበር እጅህ የምትዘረጋው ወደ ነበር ልብ የምንጠለጠለው ትጠየቃለህ። ይሄ ማለት ነው እምነት ማለት። ኢማን ማለት ምን አማል القلوب የልብ ስራ ነው። ትጨመቅ ውስጥ ያለው ነው የሚወጣው። ቀብር ጨምቃለች والله ምን ይነግራለሁ የዛን ቀን የልብህን የምታወጣው በምላስ ላይ ተጣጥሮ የነበረው ይሸሻል፣ ይጠፋል፣ ይረሳል። ታውቃለህ መኪና ሸቀጥ ሲል ሲገለበጥ ተጭኖ ከሆነ በመኪናው ላይ ያሉ ሰዎች የተለያዩ ስሞችና መልእክቶች ሲጠሩ እንሰማለን። አንዱ ምን ይላል? አያው ሊወጣ። አንዱ ምን ይላል? ወይኔ ቀኑ ነገር ይላል። ዳኮኛ ይላል። በነቃሪ ይላል። ይሄ ሁሉ ምንድነው? ልቡ ላይ ያለው ነው። አየህ፣ ቀብር ደግሞ ከዚህ በላይ ነው። ይጨምቃል። ይጨምቅ ውስጥ ያለው ስፖንጅ ውስጥ ላይ ያለው እንደሚተባው ነው። የአላህ መልእክተኛ ነግረውናል። ይሄ ቦታ ማንም አያድንህም።